በዓለም ሕይወት አንድ ቀን አዳም ረታ ማህሌት ጉልቱ ከድልድዩ ጥግ ፊት ለፊት እስካለው ኮረብታ ስር ድረስ ተዘርግቷል። በጭቃና በዝናብ የዳበረ ወፍራም ወንዝ ወደ ደቡብ ይፈሳል። ለ3 ቀን ጨፍኖ በነበረው ክረምት ላይ ቀዝቃዛ ፀሐይ ትሽለበለባለች። ከየሬራ አቅጣጫ የሚመጣው ነፋስ ሊሸጡ የተንጠለጠሉ ጥብቆና ሻሾችን ያውለበልባል። አጎንብሰው የሚነግዱ ወይዛዝርትን ቀሚስ ይገልባል። እዚህ ጉልት መነገድ ከጀመረች 2 ወር አልሞላትም። ራሷ ከወገቧ በታች ያለውን ሰውነቷን መሸከም ችሏል። ጀርባዋን ለፀሐይ ሰጥታ መደቧ ላይ ተቀምጣለች። ከእርሷ በስተግራ 1 እርምጃ ያህል ብቻ ርቆ ትላልቅ ዓይን ያላት ግንባሯ ላይ መስቀል የተነቀሰች ወጣት ሴት በረዥም ቀሚስ የተሸፈኑ ጉብታ የሚመስሉ የታጠፉ እግሮቿ ላይ ተደግፋለች። ከእርሷ በስተቀኝ የደፈረሰ ወንዝ ይፈሳል። ለብዙ ጊዜ ከመቀመጧ የተነሳ ያመማት እግሯን ለማዝናናት ስትቆም ትንሽ ስላዞራት ጸዳለ ከዕለታት አንድ ቀን በዚህ በኩል ተንከባልዬ ሳልወድቅ አልቀርም፣ እንደ ጅቦ ሸራ ጫማ አሸዋ እንዳልቀላቀል አለች። ፊት ለፊታቸው ተቀምጦ ጭኑ ላይ ጫማ አስደግፎ ወደሚሰፋው ሰው የሚስቅ ዓይኗን ወርውራ እሱ ምን አደረገች ተይው አለቻት። ገበያው መጠናቀቂያው ስለሆነ ብዙም ሰው አይመላለስም። ዓለም ስራ የፈታች ስለመሰላት ወሬ ነገር አውሪ አሰኛት። ያስጠላኛል ይውማ። ካስጠላሽ ዝም አትይውም? ጫማ ጠጋኙ የሚያወሩትን አይሰማም። አንዳንዴ ብቻ ከእነርሱ አቅጣጫ ቀና ብሎ ላያቸው ይሞክርና የፀሐይ ጨረር ስለሚከለክለው ወደ ነበረበት ይመለሳል። ፉጨት ጀመረ። አየሽ ጸዳለ፣ አየሽ ጅቦን። አህያ እየመሰለኝ ማፏጨት ጀመረ። ኧረ እባክሽ ተይ፣ ምን አደረገሽ? ያስጠላኛል ይውማ። ጸዳለ እንደሚያስብ ሁሉ ፊት ለፊቷ ላይ ያሉትን የተከመሩ ሽንኩርቶች በጣቶቿ ነካክታ ዓለምን ቀና ብላ አየቻት። ዓለም ጫማ ሰፊውን ትመለከታለች። የምታቆለቁል ፀሐይ ያልሆነውን ሁላ አቅልማዋለች። አገጩ ላይ ያለች 3 ማዕዘን ቅርጽ ያላት ጢሙ አንገቱ ላይ የጠመጠመው ፎጣ ውስጥ ገብታለች። የስፌቱን ንቅናቄ እየተከተለ አፉ ጠመም፣ ግንባሩ ጨምደድ ይላል። አኝኮ የጣለው የመፋቂያ እንጨት ስብርባሪዎች ከንፈሮቹ ላይ ተለጥፈዋል። ሰፊ ግንባሩ ላይ ረዣዥም የጭንቅ መስመሮች ይታያሉ። አናቱ ተላይቷል። ትልቅ ክንድ አለው። ዓለም ደነገጠች። ይው አያስቅም አለቻት በፍጥነት የማያምር ሳቅ በጥርሶቿ እየሞከረች። ዓለም ወዬ አንድ ነገር ልንገርሽ። ምን? ጸዳለ አጎንብሳ ትንሽ ደግማ አሰበች። መመለስ እንደማትችል ተረድታ በፍርሃት እጆቿ ተንቀጠቀጡ። አንቺና ጫማ ሰፊው አሰፋ ወዳጆች ናችሁ እየተባለ ይወራል። ሰምቼዋለሁ እባክሽ። ጸዳለ ያፈረች መሰለች። ራሷን ከፍረቷ ለማውጣት እውነታቸውን ነው ማለት ነው? ታምኛለሽ? በእናትሽ እኔ አለቻትና አንድ ጊዜ ጫማ ሰፊውን በዓይኗ ጥግ፣ አንድ ጊዜ ጓደኛዋን አይታ እኔ እንጃ አለቻት። እንዴት እንደምጠላው እያወቅሽ ሰላም እሰጠዋለሁ መሰለሽ? አየሽ፣ አንቺን እንግዳ አድርገው ነው ያወሩሽ። ማን እንደነገረኝ ታውቂያለሽ?
ተይው አትንገሪ አለቻት። የውሸት በዓይኗ ግን እየተለማመጠቻት። አንቺን አሉ ነገረችኝ። አውቃታለሁ፣ በጣም አውቃታለሁ። እኔ ስለቀናኝ ትቀናብኛለች። እሷ ታውቂያለሽ፣ ከልጅነታችን ጊዜ ጀምሮ ጠላቴ ናት። ገና ጭቃ ስናቦካ ጀምሮ። በልጅነታችሁ ትተዋወቁ ነበር እንዴ? ይኸው እንግዲህ ነገረኝነቷን። ይሄን ውሸት ከምትነግርሽ የልጅነታችንን ጊዜ አትነግርሽም? የሚያጋጥመኝ ሰው ሁሉ ስለኔ ደግ አይወጣው። እኔ ብዙ አልሰማሁም። ስለ አንቺ ሲያወሩ ነው የደረስኩት። በልጅነቷም ትቀናብኝ ነበረ። ይው ሲያፈጥ ይሄ ጫማ ሰፊ። ወንዶች አሁንስ አስጠሉኝ። እንዴት ተቀናብሽ ነበር? በጣም ቆንጆ ልጅ ነበርኩ። ሰው የሚለውን ነው የምነግርሽ። መንደር ውስጥ ካሉት ልጃገረዶች አንድ ጎረቤታችን ስሜ ዓለም ነው አይደል? ግን እሱ ይህቺ ንግስት ይል ነበር። ሲጠራኝ ታዲያ ንግስተ ንግስት